ሃይ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ አለሁ እግዚአብሔር ይመስገን በጣም ሰላም ነኝ። ሁሉ ሰላም፣ ሁሉ አማን። ቤተሰብ ፋሚሊ፣ ስራ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኛ ጋር ሁሉ አሪፍ ነው። እናንተ እንዴት ናችሁ? ውሎ ስራ ሁሉ አማን፣ ሁሉ ሰላም ሸልበል ብለን ፋሚሊ አይደብራችሁ። የአረብ ሀገር ስራ ካልሰሩ መኖር የለም። ስራ ካልሰሩ መኒ የለም። ስለዚህ ጠንክሮ መስራት ብቻ ነው ያለን አማራጭ አይደል? ቤተሰብ ስትሰሩ ነው ገንዘብ የሚገኘው። ካልተሰራ ማንኛውም ሰው ካልሰራ ገንዘብ ማግኘት አይችልም። እና ጠንክረን ሰርተን አላማችን ማሳካት ነው። የሰው ልጅ አላማውን ለማሳካት መስራት መቻል አለበት። ካልሰራ ምንም አይነት ካልሰራን ገንዘብ ማግኘት የለምና የግድ መስራት አለብን። የሰው ልጅ ሙሉ ጤነኛ እጅ እግሩ ደህና እስከሆነ ድረስ እግዚአብሔርን እያመሰገነ መስራት አለብን። ቤተሰቦቻችን ላይ እግዚአብሔር ይመስገን እየሰራን ቤተሰቦቻችንም እያገዝ ራሳችንን እየረዳን የልጅ አንዳብቅ እኛ የመዳም ቅመሞች ታታሪ ሰራተኞች ነን። እውነት ስለሰራን እኮ ነው። ባንሰራ ካልሰራችሁና ገንዘብ ከሌላችሁ ማንም አይወዳችሁ። ኢቭን ፋሚሊ ብትሉ ስለሰራችሁ ያሽቃብጡላችሁ። አሁን አረብ ሀገር እስካላችሁ ማንኛውም ሰው ያሽቃብጥላችሁ። ኢትዮጵያ ስትገቡ ግን ከሌላችሁ ያሽቃብጥላችሁ። ካላችሁ ማንም ይወዳችሁ፣ ከሌላችሁ ማንም አይፈልጋችሁ። እውነት ብቻ አንድ ናት ብኖራችሁ ባይኖራችሁ ማትጠላችሁና አንዳንዴ አረብ ሀገርን አመሰግናለሁ። እውነቴን ነው። አረብ ሀገር ባልመጣ ኢትዮጵያ ሆኜ ማሳካት የማልችለውን ነገሮች አረብ ሀገር ስለመጣሁ ስለሰራሁት አሳግቻለሁ። እውነቴን ነው። ሙር የማያሳካውን እኮ ኢትዮጵያ ውስጥ ሰርቶ እኛ በ2 ዓመት በ6 ዓመት ይሁን በ7 ዓመት ይሁን አሳክተናል አይደል? አላማችን የወጣንበትን 100% ሁላችንም ባይሆን መቼም የተወሰኑ ሰዎች አላማችን እያሳካ ነው ከእግዚአብሔር ጋር እና ስለሰራን ተለውጠናል። በአረብ ሀገር ቤተሰቦቻችን ለውጠናል፣ ወንድሞቻችን አስተምረናል፣ እኛ የተወሰናል ተለውጠናል። እንደ እኔ ከገጠር ስመጣና ኩዌት የመጣሁት አሁን ልጅነት አለኝ በጣም አሁን ሰርቼ ገንዘብ አገኛለሁ፣ ገንዘብ አለኝ፣ እናገኛለን በወር ግን ችግሩ አሁን ኢትዮጵያ እንዴት ነው የምንለምደው ነው። ቤተሰብ እንዴት ይለመዳል? ዲናር የለመደ አሁን ኢትዮጵያ ሂጅ እንዴት ነው የምለምደው? መልመድማ አለብኝ ግድ ነው። እንግዲህ እስከ መቼ ሰው ሀገር አይደል? መልመድማ አለብኝ። እንግዲህ አሁን ደሞዜ ደርሷል። በቃ ቤተሰብ ደሞዜ ሲደርስ ስራ ይበዛብኛል። ለምን እንደሆነ አላውቅም። አጠባው ግቢው ማጠባው ምን ይበዛብኛል። እናንተ ጋር ነው ወይስ እኔ ብቻ ጋር ነው? እውነቴን ነው የምላችሁ። ደሞዝ ሲደርስ የማልሰራ ነገር የለም። ሴትዮ ያለ ሁሉ ትበላልግልኛለች። ልክ ወር ሲደርስ ታታ ወር እስከሚደርስ አማን ነው፣ ሰላም ነው። ያው ማንስራ መሰራ እስቲዩ እና በቃ አሁን ኢትዮጵያ ይገኝ እንዴት ነው የምለምደው? እኔ ዶላር የለመድኩት ዲናር የለመድኩት ሴትዮ እንዴት ነው? ግድ ነው እንግዲህ መልመድ አለብኝ። ወደሽም ቢሆን እንግዲህ አረጊ መልመድ አለብሽ። የአረብ ሀገር ኑሮ እንግዲህ ሊያበቃ ኢትዮጵያ ሄደሽ ከሸቃልነት ወጥተሽ መልመድ አለብን። ቁም ነገር ነው ማዋራችሁ ቤተሰብ። አንዳንዴ ቀልድ ምንም ካላመጣችሁ ራሱ አይጥምም እና የመንደር ወሬ ይሆናል ነገርየውና ያው እስከምንለምድ ነው። ለሚዲያውም አዲስ ነኝ
እና ቤተሰቦቼ ሁልቃይና ጣጥቤ ምን ብዬ ምሳይ ሰራርቼ አብልቼ ግማሹ በልቷል፣ ግማሹ አልበላም። ምን ችግር የለም። እንግዲህ ጸልዩልኝ። እንዴት ነው የምትለምዱት? የመዳም ቅመም ወደ ኢትዮጵያ ስትሄድ ዲናር የለመደችው እንዴት ብላ ትልማድ? መልመድማ ግድ ነው አለባት። እንግዲህ እንደ አረብ ሀገር የለም። ወጣ ስንል በእግር ነው የምትሄደው አይደል? ፀሐዩንም አረብ ሀገር ትንሽ ወጣ ስንል በፋሱ ቅርብ ነው ሁሉ ነገር በር ላይ ነው። ጀሚያ ነው ገፋ ቤት በእግራችን ትንሽ ወጣ ብለን ሁሉም አብዛኞቻችሁን አንሄድም። እኔ አሁን ጀሚያ ምናምን እላካለሁ እሄዳለሁ። ስለቆየሁ ሴትዬ ምንም አያጠራጥረኝም አልሰራም። ጀሚያ ይዤ አንዳንድ ዕቃ ገብቼ እመለሳለሁ። ከዛው ታዲያ ጀሚያ መሄዴ ቤተሰብ ጎዳኝ። ለምን ብትሉ ሱቅ ጀሚያ ላይ ሱቅ ምናምን አሉ። ሱቅ እንደ ሱቅ አለ የሚፈልጉት ነገር ይገዛሉ። ልብሱ በሄድኩት ቁጥር 10 ብር 20 ዲናር ይዤ እሄዳለሁ። በቃ በሄድኩ ቁጥር ይሄን ዕቃ ገዛለሁ። በፊት ከመጣሁ በኋላ ዕቃ አልገዛም ብዬ ምዬ ነበር። ለምን ካርዶ ስላወጣ ብዙ ብር አጥፍቻለሁ። ብዙ ከገዛው በላይ እዛ የካፈልኩትና ምዬ ነበር። አሁን ግን ተጠራቀመ። እንዲሁ ጀሚያን ስሄድ አንዳንዴ ደግሞ ሱቅን ስሄድ 1-2 እያልኩ እየገዛሁ አሁን ዕቃ በጣም ተጠራቀመብኛል። በቃ ሁለተኛ አልገዛም እላለሁ። የሆነ ነገር ጀሚያ ትሄዳል የሚያምር ብርጭቆ የሚያምር ልክ ኢትዮጵያ የለም የሚመስል የሚያምር ሳህንም ሲያይ ያምረኛል። ግዝት ታደርጋለሁ። ያቺ ትጠራቀምና ኢትዮጵያ የምትፈልጉት አይነት የምትፈልጉት ብርጭቆ የምትፈልጉት የምትፈልጉት ኩዌት ያለ ኢትዮጵያ አለ። እውነት ለመናገር ማሽኑ የጁንስ ማሽን ብትሉት ግን ልዩነቱ ምን መሰላችሁ? እዚህ አሁን ለምሳሌ አሁን 14 ብር 15 ብር የጁንስ ማሽኑ ማለት ነው። አሁን ባለፈ የገዛሁት 15 ብር 15 ዲናር ማለት ነው። እንግዲህ አስቡት አንዱ የኩዌት ብር አንድ የኩዌት ዲናር 5000 ከምናምን ነው። በጣም ጨመረ ከተባለ ደግሞ አንዱ ብር በ60 ብር በ60 ብር ማለት አሁን በ500 ከምናምን ነውና ሲጨምር ከ60 ነው። እና አስቡ ያው እኮ ነው ቤተሰብ ሞኝነት። እና በቃ አሁን 15 ማሽኖች ለምሳሌ ድስቶች አሉ አይደለ? እነዚህ የዚህ አይነት ድስቶች ለምሳሌ አሁን የነዚህ አይነት ድስቶች ስንሰራም ቶሎ ያበስልልናል። አሁን እነዚህ እቺ ትንሿ ነች። እኔ ለአንድ ዶሮ ነው የምጠቀመው። እነዚህ ነው ይሄን አሁን 15 ብር ትልቁ 15 ብር ነው 16 ብር ነው የገዛሁት ማለት ነው። ባለፈ ሲሄድ አላቅም ነበር ምን ገዛሁልሻችሁ መሰለኝ። በካርባ የሚሰራ በጣም መጥፎ ነው። በኤሌክትሪክ የሚሰራው ማለት ነው። በተለይ ኤሌክትሪክ ይጨርሳል፣ ይስባል። አታውቁበትም። እኔ አስቸገረኝ። ሌሎች ላይ የገዳም ሊሆን ይችላል አላውቅም። ይችኛዋ ግን አታስቸግርም። የዚችኛዋን አይነት ማለት ነው። አሁን እቺ አታስቸግረኝም። በሰዓት ነው የምሰራ። እንዴት እንደምትዘጋ ምንም አውቃለሁ። አሁን እቺን እኔ አንድ ዶሮ ነው የምሰራበት። በጣም የቸኮልኩት ቀን በዚች ዶሮዬን ቅቅል አደርጋለሁ። ሁለትም ትሰራለች። በጣም ሲቸኩል ምሳ ትስሪ ተብዬ ስሪ የተባልኩበት ሰዓት እሰራባታለሁ ማለት ነው። ግን አሁን ይሄንን የዚህን አይነት ምናምን ኢትዮጵያ ይዛችሁ ብትሄዱ ይጠቅማቸው። ሲቾክሉ ስጋ ምናምን ይሰራበታል። የሆነ እንግዳ ሲመጣባችሁ ለየት ያለ እንግዳ ሆኖ ስጋ ለመስራት ብትፈልጉ ቶሎ ለመድረስ ዶሮና ሩዝ ራሱ ዶሮ ከበሰለ በኋላ ሩዙን ጨምራችሁ ቆንጅዬ ነች። እና እኔ አሁን ይሄን ትልቁን ገዛሁት። ባለፈ አላቅም ነበር። ቤተሰብ ሰዓቱ ሞላቻው ቻው ሴትዮ የሚየጠራችኝ ነው እንግዲህ የሸቃሊት ነገር ይሄው ነው።
እንግዲህ ጊዜ ሲገኝ በሰፊው እሰራላችኋለሁ። አሁን ያው ማለማመጃ